ማርገዝ ማለት ምን ማለት ከማን ነው እንዲያረግሹ? በቃ በአጋጣሚ የተፈጠረ ነገር ነው። ምን ነው በአጋጣሚ የተፈጠረው? እርግዝና ነው በአጋጣሚ የሚፈጠረው? ምን አስገድደው ግተውሽ ነው? ማስወረጅ ምን ነው መሰለሽ እንዴ? ጭነት መሰለሽ እንዴ ታስወረጅ? በማይታወቅ ሰው እንትን ማድረጓ ነው። መውለዷ ነው የሚያሳፍራት። በጣም ነው የሚያሳፍራት። ስትሞት ግን ምንም አይደለም ማለት። ለምን ትሞታለች? መጀመሪያ ለሷ መፍትሄ እናምጣ፣ ከዛ ይኬድልኝ። ጊዜው ገና ጊዜው እሺ፣ 5 ወር ላይ ታስወርድ፣ 6 ወር ላይ ታስወርድ አይደለ? የምታስታውቂው ነገር የለም። ትሰማኛለህ? ወንድ ነኝ ብለህ የምታስብ ከሆነ ሂድና አናግረው። እንደ ወንድ አወራዋለሁ ካልክ ሂደህ አናግረው። ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁልን? ሰላማችሁ በያላችሁበት ብዝት ይበልልኝ። ዛሬ በአዲስ ፕራንክ ቪዲዮ ባበደ ቪዲዮ ነው የመጣ ነው። ፕራንክ የምናደርገው ዛሬ ካሊዱንና እኑን ነው። በይበልጥ ደግሞ እኑ ላይ ነው ፎከስ የምናደርገው። እኑ የጤና ባለሙያ ናትና ከጤና ባለሙያነቷ አንጻር እና ደግሞ ከእህትነቷም አንጻር እኔ አርግዣለሁ ስላት የምታሳየውን ሪያክሽን የምትሰጠኝን ምክር ያለውን ሁኔታ ነው እሱን ነው የምናየው። አክቹአሊ ካሊድን እንነግረዋለን ግን ቴስተር ይዘናል። እርግዝና እንደተፈጠረ የሚያሳይ ምልክት አስደርገንበታልና ካሊድ እንኳን ይሄን ነገር አያውቁም። እናሳየዋለን፣ ያው ለማሳመን እንሞክራለን። እኑን ግን አውቋል። ሲጀመር ሳሳያት ስለምታውቀው ከ3 ወር በላይ ስላለፈኝ በቃ ልጁን ማስወረድ አለብኝ ነው የምላት። ደግሞ የሚገርማችሁ እኔ ደም ማነስ አለብኝና ሚዲያ ላይም እንደምንሰማው የደም መፍሰስ አለ፣ ህይወትን ማጣት አለ። ከዛ አንጻር በጣም ብዙ ነገር አለና ካሊድን በደንብ ያውቁታል። ሲናደድ ምናምን ምን ያህል ኢሞሽናሊ እንደሚሆን በደንብ ነው የምታውቁት እናንተ። ከዚህ በፊትም ቪዲዮ ላይ አይታችሁታል። ከዛ በተረፈ ደግሞ እኑን አንተን እንደ እህት እንጠይቃታለን። ከዛ ባለፈ ደግሞ እንደ ጤና ባለሙያ እርምጃ እንዳትወስድ ምናምን የምታደርገውም ነገር ካለ እናያለን። ወይ እንድታስወርደው እንትን የምትላት ከሆነ እናያለን። ትደነግጣለች። ሲጀምር በዚህ በኩል አብ ያለ በዚህ በኩል ካሊድን ማሳመን ስለምናቆመው እነሱም ሲጫናት ነው በቃ ካልፈለገችው ምናምን የሚል ነገር ሲመጣ ግራን ነው የምትጋባው። እርግጠኛ ነኝ አትፈቅደውም። ደግሞ ይሄን ነገር ኢቲክሱ ስለማይፈቅድ የጤና ሙያው አይፈቅድም። እንደ እህትነት ስታስበው ደግሞ ከባድ ነው ያለው ነገርና ህይወቴንም ሊያሳጣኝ ይችላልና ምን እንደምትል ምን እንደሚፈጠር አናውቅም። እንጠብቀዋለን። ትንሽ ካሊድን ይመጣል። ከዛ ያለውን ነገር ነው እንላለን። ወደ ቪዲዮ እንዴት ናችሁ? አካሉ ነው አማን ነው ነው ሁሉ ሰላም። ምንድነው የሰበሰብ የሆነ የተፈጠረ ነገር አለ። ከኔ በተሻለ እሷ ናት የሆነችውንም የደረሰባትን የምታውቀውና እሷ ብታስረዳ ያለውን ነገር ጥሩ። ምን ተፈጠረ? እንዳደነግጥ ግን አልደነግጥም። አርግዣለሁ ነገር እሺ፣ ካሁን ወደ ነገር ቼክ ማድረግ ይችላል። የልብ ምት ነው አይደለም? ቴስተር ነው ይሄ። እርግዝና ቼክ ማድረጊያ ነው። የመከተለኪያ ነው። አንተ ምን ነው እየቀለድክ መስሎ ነው እንዴ? ምን ያለ ብትረዳኝ አሁን በደንብ ይው እንዴ ምን ማለት ነው? ይሄ ሲሶች ጉዳይ ነው። አንተ እንደ ወንድም አማክረኝ ስለሆነ እንዴ ነው ምንድን ነው እርግዝና ቼክ ማድረጊያ? እንዴት ነው አንቺ እርግዝና ቼክ ያደርጋል? አንተ አምነናል እንደዚህ ታካለ የምር አብሬያት ስለነበርኩኝም ነው ጠርተኝ ያየውታል አይደል? የምር የምር ቼክ አድርጋችሁ ነው ታዲያ እናንተ ታማክረኝ። በቃ የሆነ ችግር ቢመጣ በጠላ ነው ዛሬ በጠላ። አይዞሽ ሁሉ ሰላም ከስራ በኋላ ድካም አለ ምናምን። እንዴት ነው ስራ? ስራ ከባድ አድካሚ ነው በጣም። ፔሸንት በዛ። ደህና ነህ እንጃ ቃል የሆነ ማውራት ነገር አለ አብራችን ነው ምናምን ነገር ብላ ምንም እንዳይፈት እንድታማክረኝ ፈልጌ ነው። ምን ተፈጠረ? ቤት ደህና ነው? ኧረ ደህና ናቸው። እሱ ደህና ናቸው። ሁሉም ሰላም ነው። አንቺ ነው የፈለኩት። እሺ አሁን በምነግርሽ ነገር እንዳትጀናገጂ ማለት በቃ ኦልሬዲ የተፈጠረ ነገር ሆኖ ግን እንደ እህትም የምትይኝ ነገር ማለት አላውቅም እንድታግዥኝ እንድትረጂኝ ነው የምነግርሽ። ምንድን ነው? አርግዣለሁ። በጣም ድክም ብሎኛል። ካሊድ ንገራት እንጂ የምሬን ነው እንዴ? የምሬን ነው ማለት ነው። ቀላል ሪኮርድ ነው እያወራሽኝ ያለሽው። እኔ እኮ ስለከበደኝ ነው። ሌላ እናግርሽ ነው የከበደሽ? ቆይ አልገባኝም። ምንድን ነው ያልሽኝ? ሲጀምር መጀመሪያ አርግዣለሁ። እኛም ስትነግረን እኮ ደንግጠናል። እናንተ ያማችኋል እንዴ? ዝም ብሎ ማርገዝ አለ? እንደዛ እኮ አይደል? ማርገዝ ማለት ምን ማለት? ከማን ነው እንዲያረግሹ? በቃ በአጋጣሚ የተፈጠረ ነገር ነው። ምን ነው በአጋጣሚ የተፈጠረው?
እርግዝና ነው በአጋጣሚ የሚፈጠረው? ምን አስገድደው ግታውሽ ነው? እንድታማክረን የፈለግንበት አንደኛው ምክንያት ምንድነው ይሄ ነገር ተፈጥሯል ማለት መጀመሪያ እኛ መጮህ ያለብን ጮኸው ጮህንባታል ማለት ነው እሷ እና ይሄ ነገር እንዴት እንደተፈጠረ አሁን ላይ ልትነግረን አልቻለችም። እሷ ንገሪን እያልን ከእሷ ጋር እንትን እያልን ጊዜ መፍጨት የለብንም። ጓደኛ መያዝሽን ሳላቅ ዛሬ ተነስተሻል ልጅ ያለሽ ማን ነው ልጁ? የልጁ ነገር እኮ አይደለም እኮ አሁን የሚያሳስበው ነገር ማለት ልጁን ከዛ በኋላ እንጠይቃታለን። አሁን 3 ወር መጀመሪያ ያለውን ነገር 3 ወር ሙሉ ሳታውቂ ነው ምንም ለውጥ አላየሽም? ራስሽ ቼክ ያስደረገችው በዚህ ቴስተር ቼክ አድርጌያለሁ። ከዛ ግን ጤና ጣቢያ ሄጄ ቼክ አድርጌያለሁ። ቼክ አድርጌ ነበር ከ3 ወር በላይ ነው ብለው ነግረውኛል። ተረጋጊና ማለትኛም እሱ ብቻ ነው እንዴ ምናምን ብለን ጮህንባታል። ገብቶሻል? ከዛ ሂዳም ጠይቃለች። ከ3 ወር በላይ ስለሆነ ቼክ አድርጌያለሁ ሄጄ። እሺ ከ3 ወር በላይ ነው እና ማስወረዳችን አሁን ታስወርጂ ማሳብሽ በአሁኑ ሰዓት እንደዚህ አይነት ነገር እንዲፈጠር አልፈልግም። በአሁኑ ሰዓት እንደዚህ አይነት ነገር እንዲፈጠር ካልፈለግሽ ሲጀምር እንደዚህ አይነት ስህተት ውስጥ ለምን ገባሽ? ማለት ልጁ አጋጣሚ ነው ሶን ነው አይደል ያወራው? ልጁ አሁን ላይ እርግጠኛ አይደለችም እንደሱና ይሄ ነገር ደግሞ ከዚህ በላይ ገፍቶ ይሄዳል ማለት እንዴ እርግጠኛ ሳትሆን ለወልዶ አልፈልግም የሆነ ነገር ተፈጠረ። እርግጠኛ ሳትሆን ከልጁ ጋር ሲጀምር በምን አይነት አስተሳሰብ ነው እንደዚህ አይነት ነገር ውስጥ የገባሽ? ከዛ ደግሞ ቀለል አድርገን ማስወረጃው ነው ማስወረጅም ብሎ መሰልሽ እንዴ ጭናት መሰልሽ እንዴ የምታስወረጂው እኮ ለዛ እኮ ነው ላማክርሽ የጠራሁሽ ነው። አንቺ እንድትመጪና እንድታማክሪን የፈለግንበት አንደኛው ምክንያት ምንድነው እዛው ሙያ ውስጥ ስላለሽ በውስጥ ለውስጥ ይሄን ነገር ያው ሊረዳን የሚችል ሰው የምታውቂው ካለ እንድታግዢን ነው። አደፋፈር ጭራሽ እኔ እንደዚህ አይነት ነገር ላይ እንድተባበራችሁ ነው ሲጀምር አንቺ ለምን ማስወረድ ይፈልግሽ? እና ትውለደው እንዴ ሲዘመድ ሆነ አልችልም እንደዛ ማድረግ አልችልም። ያወራድ ያለነው እኮ አንተ ስለምትረዳው ነገር አይደለም ማለት ነው። ስለ ህይወት ነው ያወራችኝ ያለች እኮ ስለ አንቺም እንደዛ አስቢ። አንቺ ያለውን ሐሳብ እሺ ዝም በል በቃ እሷ አላወራት። እሺ ዝም እንላለን። እሺ ለምን ማስወረድ ይፈልግሽ? በዚህ ሰዓት መውለድ አልችልም። በዚህ ሰዓት መውለድ አልፈልግም ብለሽ ካሽ እንደዚህ አይነት ነገር ውስጥ ሲጀምር ለምን ገባሽ? ምን ባጋጣሚ ነው 3 ወር ድረስ ዝም ብለሽ ቆይተሽ ነው እንዴ ላስወርድ ነው የምትይው? አላወኩም እንደተፈጠረ እርግዝና አላወኩም ነበር እንዴ ድንገት ነው ሰው ራስ ሰምቶ ነው ቼክ አድርጌ ነገር ምናልባት ሲሉኝ ነው ቼክ ያደረኩት። አላምን ስላልኩኝ ደግሞ ሄድኩኝ ጤና ጣቢያ። ባለፈው የታመምሽ በዚህ ምክንያት በዛ ማለት ነው። አሁን እኮ ይልሽ በጣም ከባድ ያደረገብን ነገር እኛ ሰው ምናምን እንትን ብለናል እና በደንብ እንደ ሙያተኛም እንደ እህትም ቀረብ ብለሽ እንድታወሪ ነው። ስማኝ ይሄ ቀርቤም ርቄም የምየው ነገር አይደለም። አንደኛ አስወርዳለሁ የምትለው ነገር የማይሆን ደረጃ ነው። የማይሆን ነገር ማስወረድ የሚባል ነገር አንቺም እኮ ስላለሽ አንቺ ሙያ ውስጥ አለሽ አይደል? በቃ እዛ እንድትረጂና አስወርጂ የምለው በዚህ ሰዓት ልጅ መውለድ አልችልም። ለምን ለማትችው እኮ ነው ጥያቄ። ለምን ነው ማውለድ ማትችው? ምን አይነት ወሬ ነው? አንቺ ቤት ውስጥ ምን ሊባል ነው እንዴ? ሰፈርስ ምን ሊባል ነው? ወልዳ ከየት መጣች ምናምን ተብሎ እንዲወራ ነው? እቺ ልጅ ነገጣት አስወርዳ የሆነ ነገር ብትሆን ስታስወርድ ሞተሽ ብላችሁ እናንተ አይደለም አልገባኝም። ለምን ትሞታለች? አንቺ ቆይ እናንተ ሁለታችሁ በዚህ ሀሳብ ተስማምታችሁ ነው አይደለም? ሲጀምር ይልሽ አሁን ወሬ ላይ በጣም ብዙ የምንሰማው ነገር አለ። ሁሉስ እያስወረደ ምናምን ነገር አለ። እኔ ስለሌላው አይመለከተኝም። የምትሞተው አስፈላጊ አይደለም። እየሰማሽ ነው አይደለ? በጣም አደጋ ያለው ነገር ነው። እናርግ እያልሽኝ ያለሽው እንደ ጤና ባለሙያም እንደ እህትም እንደምንም ልጠይቅኝ የምትችው ነገር አይደለም። ይሄ ማስወረድ የሚባል ነገር አይደለም። የሆነ ነገር ብትሆኝስ በማስወረድ ደረጃ ስንቶቹ ናቸው ሲሞቱ እያየን ያለ ነው እኮ። እሱን ነገር እኮ ነው ለኛ እኮ እንድታቀይልን የፈለግነው ነገር አንደኛ እሱ ነው። ይሄ የሚቀል ነገር አይደለም። እኔ እኮ የነፍሷ ፈጣሪ ሰሪ አይደለሁም የማቀልላት። እኛ የፈለግነው እንታቂው ነገር እንድታመቻችልን፣ ከዛ የሆነ መጠንቀቅ ያለባትን ነገር እንደተም እንትንም እንድታብዥን ነው። ልረዳችሁ እየሞከርኩ ነው። ከሷ በላይ ደግሞ ያልገባችሁኝ እናንተ ናችሁ። እንዴት እንደዚህ አይነት ነገር አምናችሁ ትቀበላላችሁ? እንዴት እሺስ ብላችሁ ትቀበላላችሁ? እንዴ ለኛ የሚያሳፍረን በጣም እንደዚህ በማይታወቅ ሰው እንትን ማድረጓ ነው። መውለዷ ነው የሚያሳፍራችሁ። በጣም ነው የሚያሳፍረው። ስትሞት ግን ምንም አይደለም ማለት ለምን ትሞታለች? እቺ ልጅ እኮ በሽተኛ ናት። ልትታመም ትችላለች። ሌላውስ እንትን እያደረገ አንደኛ ስለሌላው አይደለም እያወራን ያለ ነው እንዴ። እና ሌላ ነው የሌላው ጅንስ ሳይኖራችሁ አርግዛ መጣች ሲባል ሰማኝ ካሊት ተረድቻታለሁ ብለህ የምታስብ ከሆነ ይሄ አይደለም
አንተም ተሳሳተ መንገድ ይሄድ ይሄንን ነገር እንዴት ነው ልትደግፋት የምትችለው? እና ይደን ከሰውየው ጋር እናም ሌላ ግብግብ እንጠር እኔ ነው ሰውየው እንደ ምን ደንበለሽ ነው የምታወራው? ማውራት ካለብን እንደወንድኛ እናወራው። እንደወንድ አይደል ይሄ እንደወንድ ስላወራችሁ የምትስማሙበት ነገር አለ። ለምንድን ነው የማንስማማበት? እንደውም እኛ እንስማማለን እንደወንድ ስናወራ በወንድ ቋንቋ ነው። እና ታዲያ እንደወንድ እናስማማለን ብላችሁ እያሰባችሁ ነው እንጂ ልጅ እንድታስወርጅ? አሁን መጀመሪያ ለሷ መፍትሄ እናምጣ፣ ከዛ ይኬድለታል። ለሷ መፍትሄ ማስወረድ አይደለም። ስሚኝ፣ ከፍተኛ የሆነ ደም ማነስ ችግር እንዳለብሽ ታውቂያለሽ አይደለ? በዚህ በማስወረጃ ሰዓት ስንቶቹ እንደሚሞቱ ስንቱ የደም መፍሰስ እንደሚገጥመው ታውቂያለሽ አይደለ? ቢያንስ እንኳን እንደዚህ ጠልቀሽ ባታይ ሳውራና እንዴት እንደምሆን ታውቂያለሽ አይደለ? ትሰሚያለሽ አይደለ? በዛ ላይ ደግሞ ወጣት ነሽ፣ ቴክኖሎጂ ባለበት ዓለም ላይ ነው ያለሽው። ስንት ነገር ጎግል አድርግሽ ማየት ማሰብም ትችያለሽ፣ ማገናዘብ ትችያለሽ። እንዴት ነው 3 ወር ያለፈው እርግዝና ላስወርድ ራሄል እርጅኝ ቀላልሽ ነው የምታወራው አይደለም? እንደ እህት እንድታማክረኝ እንደዚህ እንድትይኝ አይደለም፣ እንደ እህት እንድታማክረኝ ወይ እንደዚህ እንድትይኝ አይደለም ፈልገው። እንደ አንቺ ቆይ አሁን ምን ይፈጠርሽ ከሆነ ምን ይሆንሽ እና ምን ታርገው? ቆይ እንዴ ዝም በል ማስወረድ ማትጪ ይለኛል እንዴ? አረ እኛ እኮ የጠራንሽ እኮ አሁን ታወሪን መፍትሄ እንድትሰጪን እንድታማክሪኝ በቃ ተከሰተ። እኛ መጀመሪያ ጮህንባታል። አሁን የጮሽና ነጭ ጮህና የፈለግኩን ማድረግ ትችላለህ፣ አይመለከተኝም። እንደ ወንድም እረዳታለሁ የምትል ከሆነ ይሄ አይደለም መንገድ። ጮኬባታለሁ በመጮህ ማስቆም ትችላለህ? እና ካዳ ምን እናርገው? ነገር ብትሆንስ ብትሞትስ? አንቺንም የፈለግንበት እኮ ማለት ነው ዋናው ምክንያት ምንድነው? በቃ ይሄንን በቃ ይሄ ከባድ ሪስኩን እኮ እንትን እንድታደርጊልንና መታቂው ሰው ምናምን እንድታገዥኝ እኮ ነው። እኔ በእንደዚህ አይነት ነገር ላገዝሽ ነው ቃፊ በቃ እየነገርኩሽ ነው አይደለ? እኔ ይሄ ማስወረድ በሚባል ነገር ላይ ስንቱ እንደዛ ሲሰቃይና ሲሞት እያየሁኝ በገዛ እህቴ ላይ የምፈርድ ጨካኝ አይደለሁም። ሲቀጥል ማስወረድ በዚህ ሰዓት ላይ የማይሆን ነገር ነው። እና አንቺ ቤተሰብስ በዚህ ልክ ስትሄድ እኔ ላውራቸው ሁሉንም በቃ ቤተሰብም ማውራት ካለብኝ ላዋራ። ምን አይነት ነገር ነው አንቺ የቤተሰብ ብታወሪ የሰፈር ወሬ ልታስቆሚ? የሰፈር ወሬ ይኸውልህ ካሊዶ የማይመስል ነገር አታውራ። ኧረ የማይመስል ነገር አታውሪ። እኛ ከሰፈር በወጣን በገባን ቁጥር የማይሆን ወሬ ሲያወሩ ከነሱ ጋር እንጋዳ ኖሮህ ነው። ይሄ ጭካኔ ጉዳይ አይደለም። በቃ ተፈጠረ መደረግ ያለበት ነው። ዴኔ እንዴት ቢሆን ወደቀና ብዬ እዛ ሰፈር የሚሄደው እንደዚህ ነው። ይሄንን ካሰብሽ መጀመሪያ ነበር መጠንቀቅ የነበረብሽ አይደል? ነበር በቃ ተጠንቀቅ። ዝም ነበር ሆነ እኮ በቃ እሷ ጋር ነው ያወራው ያለው አይደል? በቃ ዝም በል ታውራ ያወሩ እነሱ የሚግባቡበት ቋንቋ በቃ ረብ ፈጣሪ አሁን እኮ እያደረገች ያለችው ምንድነው? ትምህርት መውሰድ ነበረባት ምናምን መጀመሪያ ሳይፈጠር ቢሆን ችግር የለም። አሁንም በዚህ ጩኸት ልክ ሳይሆን ጊዜው ገና ጊዜው 5 ወር ላይ ታስወርድ 6 ወር ላይ ታስወርድ አይደለ? የምታስታውቂው ነገር የለም። ስለዚህ ነገሮችን በፍጥነት ማስተካከል ባለብን ደረጃ እናስተካክል። ምን አይነት ይሄ ማስወረድ የሚባል ነገሩን ከጭቅላት ሾት እኔ በገዛ አንቺ ተሻለች እንዴ? ምንድነው እሺ ታዩ ባለሙያነትሽንና ምናምን ነገር ያስጠይቅኛል ምናምን እያልሽ ከሆነ እሱ ታዩና ጠይቁ አይደለም እኮ እህትሽ ናታ። በኋላ ሊፈርድ አልችልም። የፈለገ እህት ብትሆን እና በቃ እንደ እህት መረዳት ያለብሽ መረዳት አለብሽ። እንደ እህት የተረዳሁት ስለሆነ ነው እኮ እንደ ሙያ ቋንቋ ታውሪ ነው። ይሄ እንደ ሙያ ቋንቋ ማውራት አይደለም። በዛ ደረጃ ባወራህም እኔ ጋር እንደዚህ ቆመህ ልታወራ ትችላለህ ወይ? ደግሞ እዛ ነገር ውስጥ ማስወረድ የሚባለው ነገር ሂንቱ እንኳን ቢኖርህ ለእህትህ ይሄንን ነገር አትመኝላትም ነበር። አንተ የሰው አፈራሁኝ ብለህ እንዴት ነው ይሄ መፍራትና ያለ መፍራት አሁን እኮ በቃ ካሉ ዝም በል በቃ አይደለም። እኔ ለራሴ በጣም አይደለም እኮ በቃ ተረጋጊ። አንቺ እኮ በቃ የምትይው ነገር አይደለም። ዝም በል አንተ። እሺ ግን ሰልሽ አሁን በዛ አይነት ደረጃ እናንተ ነው አይደል? እንደዛ እኮ አይደለም እንደዛ አይደለም። በመጀመሪያ ደረጃ ተረጋጊና ዳምጭና እንዴ አንቺ እኮ የተረጋጋሽ አይደለም። ላስወርድ ነው ያለች እንደዛ እንደረጋጋች ነው። እሺ ቆይ ይሄን ነገር እኮ እኛም ሰምተናል። ከሷ በላይ እኮ የእናንተ መስማማት ነው በጣም የገረመኝ። ይበቃኛ ምን ተፈጠረ? በቃ ሌላ ምን መፍጠር ብንችልማ ይሄን ነገር እንዳይሆንና በደንብ መፍጠር ጭንቅላታ ቢሰራ በደንብ መፍጠር ትችላለህ። አይገርም? መፍጠር በቃ ልጁን ቢያላት ከአቅሟ በላይ ስለሆነ ነው ወደዚህ ምርጫ ያለውን ነገር እሺ እንዴ በቃ ትውለደው። ምን ማለት ነገ ህይወት የላትም እንዴ? ወንድም ነኝ ነገ ህይወት የላትም እንዴ? ይችላል ብትሞትስ? ለምን ትሞታለች? ያውላ ሰው እንደዛ ሲያደርግ ሞቷል። ስማኝ ይሄ ያሁላ ሰው እንደዚህ የምትለው አይደለም። መሞቻው እድል ኖሯቸው ከተረፉት ውጪ ስንት ስቃይና መውለድ ከዛ በኋላ ላይ መውለድ የማይችሉ ስንት ህይወታቸውን ያጡ ሴቶች አሉ። እሺ ሲጀመር ቀኔ ከደረሰ እኮ አይደለም በዚህ በሌላ ነገር ይሞታል። በሌላም ልትሞት ይችላል። አይመለከተኝም።
ከዚህ ወተሽ ገደል ገብተሽን ልሞቺ ትችያለሽ አይመለከተኝም ስለሱ በእንደዚህ አይነት ነገር ግን ልተባበርሽም ሆነ ልረዳሽ አልችልም እንደ እህትም እየጠየቅሽኝ ነው አይደለ እንደ እህት ተረጨሽ እኔ ኃላፊነት ወስጄ ሁሉን ነገር ለመንገር ላስተካከል አልኩሽ ማስወረድ የሚባለው ነገር ግን ከጭንቅላትሽ እንዴት ነው ማስተካከል የሚቻል እንዴት አድርገን እናስተካክልሽ ሂድና ልጁን አውራ ማውራት ባለበት ደረጃ ሂድ ልጁን አውራ እንዴት ብላ ታሳውቀን እኮ እሱን አናወራም አይደለም ታሳውቀ እሺ ልጁን ካወራ ነው በኋላ ምን እናድርግ መስማማት ባለበት ደረጃ መስማሙት አይሆንም ምትል ከሆነ ልጁ ወለድ ያድጋል አሁን እኮ ያልገባሽ ነገር ልንገርሽ እሱን ማውራትና ለማውራት አይደለም መጀመሪያ አውርተዋለች እኛም ሄደን እኮ እናወራለን እምቢ ቢል ደግሞ በሌላ አማርኛ እናወራለን የእሱ ጉዳይ ሳይሆን እኛ ያሳሰበን እሱ ጋር እየተሟገትን መቀጠል ሳይሆን መጀመሪያ መፍትሄ እዚህ ለእሱ አንስጣትና የሚሆነው ነገር አድርገን ከዛ እንሄዳለን ሰማኛለህ አሁንም እያወራው ያለው ይሄ ነው መፍትሄ እሰጣለሁ እንደ ታላቅ ወንድም መከታ ሆናት አለ ብለህ የምታስብ ከሆነ ከለላ ሆናት ነው ማለት በቃ ልጁ መውለድ አለ ተወለደው ይደግ እሱ ማሳደግ አቅቶና አይደለም ከለላ እየሰጣሃት ከሆነ አሁን ይሄ ነው መፍትሄ ነገ ህይወቷ ላይ ጨለምተኛ አስተሳሰብ እያሳደርሽ ስለወለደች እኮ ልጅ ምንም ነገር የምትሆነው ነገር የለም አይ እንዴ ሲንግል ማም ትሆናለች በዛ ላይ ደግሞ የወለደች እንትን ምናምን ነገር ተባለ ሲንግል ማም ሆነው የሚያሳድጉት ሰዎች አልታዩም ነው አሉ ይሄ የራስ ምርጫ ነው የራስ ምርጫ ነው ከሆነ በኋላማ ምርጫ የላትም ይሄ ነገር የማይሆን ነገር ነው ይሄ ማስወረድ የሚባለው ነገር ከጭንቅላትሽ አውጪው እሺ ሰሚኛለሽ አይደል ዝም በል አንተ አይመለከተም መጀመሪያ ነበር ይሄንን ነገር ማስተካከል የምትችሉ እዚህ ነገር ውስጥ አልፋ እስከተመጣ ድረስ ምንም ያላረጋችሁትን ነገር አሁን ተነስታችሁ እንደ ወንድም መከታ እንሰጣለን ከለላ እንሆናለን ይደረን እንላለን የሚባል ነገር የለም እንደዛ እኛም አሁን ዝም በል አንተ ካሊድ ዝም በል በቃ ውስጥ ላይ ሰሚኛለሽ አይደለም ቆይ ተረጋግተሽ ልጅ መውለድ ባለብሽ ደረጃ ተወልጃለሽ ዞር በልልኝ አንተ ቆይ ተረጋግተሽን ካሊድ ዛሬ እምቢ አለች እሺ አይደለም ቆይ ተረጋጊና አራቀሽ አራት እቺ ልጅ እኮ እንትን ናት ተረጋግተሽ አራት ስሚኝ ክትትሉን እኔ ራሴ ያደርግልሻለሁ እኔ ራሴ ከተተልሻለሁ እኮ ረጣ በዛ ላይ ከመነሽ ከጤናሽ በላይ የሚሆን ነገር የለም ስንት ታመሽ እንደተነሳሽ እናውቃለን አይደለ ለም ይደም ማለት በዚህ ሰዓት የሆነ ነገር ብትሆኝስ እኮ እንደዚህ አሁንሽ ቆይ ተረጋጊና ለቀቀኝ ጄላ ታዘኝ በቃ ዞር በልልኝ በእናትህ ተሰብደኝ በቃ ያወራሁት ነው አይደለ ላውራት እኮ በቃ ሻይኛ ሌላ መፍትሄ ይፈልጋለን አንቺ ተሰሚኛለሽ ይሄ ነገር ካሊድ አሳስርሃለሁ አዳሚ አሳስርሻለሁ ይሄን ነገር ብታረግ እቺ ልጅ አንድ ነገር ብትሆን ከናንተ ራስ አልወርድም እሺ እሙ ተረጋጊ መጀመሪያ ለምን ተረጋጊ ማውራት ባለብኝ ደረጃ እኔ ሁሉንም ማወራለሁ ልጁ ቢወለድ ምንም አይደለም እኔ አሳድገዋለሁ አንቺ የፈለግሽው መሆን ትችያለሽ እኮ አሁን ጮህሽባት ምናምን ሳይሆን እኮ አና ይልሽ ረጋ ብለሽ አውርተሻት ምን አሁን እኮ አንቺ በጣም ስበሻል በጣም እየደከመኝ ነው በዛ ላይ ስራ ትቼ ነው የመጣሁት አውቃለሁ ብዙ ነገር ተሽ እንደመጣሽ ለዚህ ነበር ደውላችሁልኝ አይደለ ለዚህ ነበር እንትን ያላችሁኝ እኔ እኮ በጣም የገረመኝ ነገር አይደለም እናንተ እንዴት አድርጋችሁ ነው ያመናችሁት እንዴት አድርጋችሁ ነው የተስማማችሁት ይሄ ማመን ያለ ማመን ጉዳይ እኮ አይደለም እኛ ስልክ ያለውን ነገር እኮ ነው እሺ ምን እናርግ እንዴት እሺ ምን እናርግ እንዴ የሰው አፍ ጠልታችሁ እኮ በእህታችሁ እየፈረዳችሁ ነው ያላችሁት አይደለ በቃ ግልጽ አማርኛ ነው ይሄ ነው ይሄ ደግሞ ሊሆን አይችልም ሰሚኛለሽ አይደለ ልጁን ማሳየት ካለብሽ ድረስ ታሳያለሽ ማውራት ካለብን ድረስ እናወራለን ማስወረድ የሚባለው ነገር ግን እኔ በእህቴ ይሄንን ነገር ልፈርድ አልችልም እሺ መከታተል ካለብኝ ከጤናሽ ጋር እየተከታተልኩኝ እኔ ራሴን ከበከብሻለሁ ማድረግ ያለብኝም በሙሉ አድርጋለሁ ማስወረድ የሚባል ነገር ግን እኔ ወተሽ ስትሞቺና የሆነ ነገር ስትሆኚ አይኔ ያየል ልፈቅድልሽ አልችልም በዚህ ደረጃ ልተባበርሽም ሆነ ልረዳሽ አልችልም ትረዳኛለሽ ብለሽ ከሆነ እኮ አሁንኛ የኛ ውሳኔ ከጠየቅሽን በቃ ይሄ ነገር ማስወረድ አለበት ሞክራ ካሊድ እኔ አንተን አሳስራለሁ እቺ ልጅ አንድ ነገር ብትሆን ይሄንን ነገር ብታደርገው የምር ህግ ፊት ነው የምገብተው እኛ ወሰነናል ሰማሽ ማለት እንትን ብለናል አይ ካልተረዳሽን በቃ እሷም ውሳኔ አይመለከትም በቃ እንደ ታላቅ ወንድም መጀመሪያ ነበር ይሄንን መጠበቅ አይደለም አሁን እየተቆጣሽን ነው እኮ አንቺ ያለሽ እየተረዳሽን አይደለም ሁለተኛ ነገር ደግሞ እኛም በቅርቡ ነው ያወቅነው ይሄን ነገር ስለዚህ ነገር ነይቃ ነይ አይ ቆይ ነይ ለምን ቆመሻው ሰላችሁ ብዬ እንድቀበላችሁ ነው እሺ ጥሩ አስባችኋል ጎበዝ የኔ ወንድሞች በርቱ እንደዛ አይደለም አይደል መከታ ይሄ ነው ወንድምነት ይሄ ነው እንደዛ አይደለም እኛ ወደፊቷን አስበን ይሄ ነገር በፊቷ ይሄ ነው እንዴ እቺ ልጅ የሆነ ነገር ብትስ ነገ መውለዳችንን ብትባልስ እሺ እድል ኖሯት ተጽዕኖ መቋቋም አይችልም በሚል ደረጃ የምን ተጽዕኖ ነው በጣም ብዙ ተጽዕኖ ነው እንደ አካባቢ ተጽዕኖ አለ የጎረቤት አለ ሰፈር አለ በጓደኞቿ ውስጥ ሊወራ አካባቢው ከማህበረሰቡ ወሬ በላይ እናንተ ናችሁ በጣም እያስጠላችሁኝ ያላችሁት እሺ
እንደ ዘመናዊ ወንድ እንደ ወንድም እንደ ትልቅ ሰው አስብ። እኛም እናስባለን እኮ እኔ እኮ ይሄን ነገር አልፈጠርኩትም። ስሚ መጀመሪያ ይሄን ነገር ተሰርተሻል አይደል? ዝም በል በቃ አትመልስልኝ። በቃ ዝም በል ሰምተሽኛል? በቃ የማይሆን ነገር ስለሆነ ስተሰርተሻል ስተሰርቻለሁ ብለሽ አምናሻል አይደለ? ከዚህኛው ከአንደኛው ስተትሽ አልፎ ሌላ ስተት በቃ ስተት ተፈጠረ። እኔ ኃላፊነቱን ወስጄ እቤት ላውራቸው አልኩሽ አይደለ? እቤት ላናግራቸው እኔ ሁሉንም ነገር ልቻል። እኔ ኃላፊነቱን ልቀበል። ልጁ ይወለድ ነይኩ ስለታሉ ስለ ኃላፊነት እኮ ወንድ ነኝ ብለህ የምታስብ ከሆነ ሂድና አናግረው። እንደ ወንድ አወራዋለሁ ካልክ ሂደህ አናግረው ነው። ይሄ ምንድነው እንደራት ነው አንቺ እና ካዳ በቃ እምቢ አለ። አውርተዋለች እኮ እምቢ አላት። እቺ ልጅ በጣም ብዙ ማድረግ የምትችል ነው። አይ በቃ ይሻለው ማለት ነው። በቃ እሷ እምቢ ስላለችን ማለት ነው እኛ ሌላ መፍትሄ እንፈልግ። ሲጀምረን እኮ መቼ የመጣ ወንድ ነው? ትናንትና እኔ በስርዓት ጓደኛ አላት ብዬ ማላስባት ላይ ዛሬ ተነስታ አርግዣለሁ። ከየት የመጣ ወንድ ነው ይሄ? ለምን እንደዚህ ኃላፊነት መውሰድ የማይችል ወንድ? ሻሎ አማራጭ ምንድነው? ባል ነገሮች እኔ ታምናለች። አንቺ እኮ ብዙ ህልም የነበረሽ ልጅ ነሽ አይደል? እንደዚህ አይነት ነገር ህይወትሽን ማጣት ነው የምፈልገው። ሌላ መፍትሄ እንፈልጋለን ማለት አንቺ ታግዥናለሽ። አይገርምሽም? ውርደት ማለት መጀመሪያ የሰራሽው ስራ ነው። እሺ ውርደት ማለት መጀመሪያ እንደዚህ አይነት ነገር ስትሰሪ ነበር። ወቀሳ አይደለም እኮ እንዳትወርቂ ተረጋጊ። ማን ነገር አትበለኝ። ይሄኛ እኮ ነው የተረጋጊ ማለት ነው። እየነገርኩ ነው አይደለ? አንቺ ልትገኝ ነው እንዴ? ግዳት ነይ ግዳት እየሰራችሁ ነው። ተላሽ ነው እንዴ? ስልክና ተላሽ ተገነጠለ።